እስኪ ይችን ቃል የሚያነብልኝ ኤኤስ የምትለው ቃል ትርጉሟ ያው እንደ ሚል ትርጉም አላት። ስለዚህ በተደጋጋሚ ስለምንጠቀምባት ነው። ግን አነባበቧን ኦልሞስት በጣም አብዛኛው ህብረተሰብ በትክክል አያነባትም። እቺ ኤኤስ የምትለው ከዚች ይልቅ የዚችን ድምጽ ከምን ጋር ያመሳስሏታል? ኤኤስኤስ የሚለው ኤ ደብል ኤስ አስ ያረግ ሰው የምናነበው ማለት። ስለዚህ አስ ከሆነ ደብል ኤስ ነው እንጂ ሲንግል ኤስ አይደለም። ሲንግል ኤስ ከሆነች ወይም እንደ ብለን ማውራት ከፈለግን ስ ሳይሆን ዝ ይሆናል። ሳውንዷ ላይክ ኢዝ ሃዝ እንደምንለው ድምጽ ገባና ሃዝ አድርገን እንጠቀማለን ማለት ነው። ኦር ኢን ሲምፕል ሃዝ የምትለው ላይ ኤችን ስናጠፋት ምን ትሆናለች? ኤስ ትሆናለች ማለት ነው። ስለዚህ ሲንግል ኤስ ሲሆን ኤዝ ነው እንጂ ኤስ አይደለም። ደብል ኤስ ሲሆን ነው ኤስ የሚለውን ድምጽ የሚሰጠን ማለት ነው። እንደ ያላችሁ ማውራት ከፈለጋችሁ ኤዝ ነው እንጂ ኤስ አይደለም። ኤስ የሚለው ደብል ኤስ ነው። ትርጉሙም በተለይ ኢንፎርማሊ ፉሊሽ ወይም ሞኝ የሚለውን ትርጉም ለመስጠት ተጠቀምበታል። ለወር ከዛ ባለፈ ደግሞ ዶንኪ ወይም አህያ የሚለውን ትርጉም ይይዛል ማለት ነው። ሌሎች ትርጉሞችም አሉት። ሰው ስህተት እንዳትሰሩ ነው። ኤዝ ምሳሌ ዶክተር እንደሆነ as he is a doctor ልክ እንደመጣች ማለት ፈልጉ። እዚህ ጋር ተጨማሪ ከአዝ ጋር ማለት ነው። ልክ እንደመጣች ማለት ስትፈልጉ፣ ስለዚህ እንደ ሲሆን አዝ ነው። ልክ ስትል ደግሞ እቺ ኤምፋሳይዝ በአማርኛ የምናደርግባት እንግሊዝኛው ላይ መጨመር ትችላለች just። ስለዚህ እንደመጣች ሲሆን as she comes or as she came ፓስት መሆን ስለሚችል፣ ስለዚህ ሳያይዘው ከጀስት ጋር ምን ይሆናል? just as she came or just as she comes አድርገን መጠቀም ይቻላል ማለት ነው። ስለዚህ እቺ as የምትለው በተለይ ፎከስ አድርጋችሁ ተለማመዱባት። Thanks for watching።